ፈልቀሽ የተገኘሽ ከሹብርት ራስ ከቤቶቨን ናላ ከሞዛርት መንፈስ ከሾፐን ትካዜ ከያሬድ ልቦና መዓዛ የሞላብሽ የብስጭት ቃና ረቂቋ ድምጽ ሆይ ውቢቷ ሙዚቃ ንጹህ እንደ ፀሐይ ውብ እንደ ጨረቃ የጫውታሽ ለዛ የድምጽሽ ፍስሐ የመንፈስ አረቄ የነፍስ ልውሃ አገርሽ ገነት ነው ሰፈርሽም ሄደን በሰማንሽ ቁጥር በሐሳብ መንገድ ሄደን ታጫውችኛለሽ በህሊና ቋንቋ ነፍሴ ካንቺ ጋራ በመተዋወቋ ትሽቆጠቆጣለች ድምጽሽን ስትሰማ ጸባይሽ ሲገለጥ በምድራዊ ዜማ ከገነት መንጭቶ ከሰማይ የመጣ ጣዕሙ አይጠገብም ቢጠጣ ቢጠጣ የትካዜ ከርቤ የብስጭት ዕጣን የመላእኮች ቋንቋ የሱራፌል ልሳን ቃናሽ ነፍስ ሆኖ ድምጽሽ ሰረገላ ውሰጃት እባክሽ ነፍሴን ወደ ሌላ ምግባርሽ አይገጥምም ከዚህ ዓለም ነገር ምንጩን ማን ያውቀዋል ሩቅ ነው ያንቺ አገር ባህሪሽ እንዲያውቀው የሰው ልጅ አይምሮ መመርመር አለበት የነፍስን ተፈጥሮ ነፍስና ሙዚቃ ተመሳሳይ መንታ ባህሪያቸው ረቂቅ የሚስጥር ሁኔታ ቢሹት ያልተገኘ የመጡበት ቦታ የአምላክ ጸባይ ናቸው ሰማያዊ ጸጋ ምናችሁም ማደል ይህ ምድራዊ ሥጋ ግዞት ነው ሰንሰለት ለእናንተ ሥጋችሁ የምትቀመጡበት ጥፋት አጥፍታችሁ እግዚአብሔር ይራራለት ፈጣሪ ጌታችሁ ሥጋ ከሚባለው ከዚህ መጥፎ ጭቃ ይለያያቸዋል ቅጣቱን ሲል በቃ ለእናንተ ግዞት ነው የሕይወት ፍጻሜ የተፈረደበት ዋና ጥፋተኛ ነፍስ ነች ባለዳ የመሬት እስረኛ ሙዚቃ እህት ነች በመንፈሷ ቃና የተከለከለችባት ልቧን ልታጽናና ከሰማይ ተነስተሽ መሬት ድረስ ዘላለም ያለሽው በመመላለስ ድምጽሽ የሚያጽናና ተልኮ ወደኛ እንዴት ነሽ ሙዚቃ የነፍሴ ጓደኛ በመሄድ በመምጣት ምድርን ስትጎበኝ ሰውን ከእግዚአብሔር ጋር የምታገናኝ ሙዚቃ ተውልጄ ባንቺ ሆየ ቃና ግራማፎን በዳግማዊ አጼ ምኒልክ የመጀመሪያውን ግራማፎን ወይም የሸክላ ማጫወቻ ሄንሪ አሊያንስ ኒኮላስ ሊዮንቲቭ ለዳግማዊ አጼ ምኒልክ አመጡላቸው ይህም ማጫወቻ ብቻ እንጂ ድምጽ አይቀዳም ነበር በኋላ ግን በአመቱ ከንግስት ቪክቶሪያ የተላኩ የእንግሊዝ መልእክተኞች በመጡ ጊዜ ግራማፎኑንና ድምጽ መቅጃውን ይዘውላቸው መጡ ኢትዮጵያ ውስጥ ለመጀመሪያ ጊዜ ድምጻቸው በዲስክ የተቀረጹት አጼ ምኒልክና እቴጌ ጣይቱ ናቸው ዛሬ በእንግሊዝ አገር በለንደን ከተማ በብሪቲሽ ኢንስቲትዩት ኦፍ ሪኮርድ ሳውንድ በተባለው ሙዚየም ውስጥ ይገኛል በሸክላ ቀረጻ በኢትዮጵያ የሙዚቃ ታሪክ በሸክላ የተቀረጸው የመጀመሪያው ዜማ የነጋድራስ ተሰማ ሸቴ ስራዎች ሲሆኑ ዘመኑን በዳግማዊ አጼ ምኒልክ ዘመነ መንግስት ነበር ነጋድራስ ተሰማ ሸቴ በጀርመን ቆይታቸው ወቅት የጀርመን ሙዚቃ ድርጅት ጠይቋቸው በኢትዮጵያ መዲናና ዘለሰኛ ዜማዎች በ17 አይነት ስልት እየተጫወቱ ተቀርጸዋል ኩባንያው የተሰማ ሸቴን ዜማዎች በ17 ሸክላዎች የቀረጸው ሲሆን ለዜማው ባለቤት የድካም ዋጋ እንዲሆን በወቅቱ 17000 የጀርመን ማርክ ከፍሏቸዋል በዘመኑ ብቻ ሳይሆን በኢትዮጵያ አሁንም እነዚህ የነጋድራስ ተሰማ ሸቴ ብርቅዬ ሸክላዎች በአዲስ አበባ ዩኒቨርሲቲ በኢትዮጵያ ጥናትና ምርምር ተቋም ውስጥ ተሰብስበው ይገኛሉ እነዚህ እንጂ ያሉት 16 ሸክላዎች እያንዳንዳቸው ሁለት ዜማዎችን የያዘ ሲሆን በአጠቃላይ 32 ዜማዎች ተቀርጸውበታል የዜማው ባለቤት እሸቴ ሞላ ሲሆን ሸክላው የጀርመን ሀገር መሰራቱ እንዲሁም በሸክላው ቁጥር ተጠቅሷል ንጋቱ ከልካይና ተሻለ መንግስቱ የዜማ ሸክላዎች ብቅ እስከሚሉ ድረስ የነጋድራስ ተሰማ ሸቴ ሸክላዎች ከ20 ዓመታት በላይ አቅም ባላቸው ቤተሰቦች ዘንድ ብቸኝነትን በግራማፎን ሲደመጡ ቆይተዋል ግርማዊ ጃንሆይ አልጋ ወራሽነታቸው አውሮፓን ጎብኝተው ሲመለሱ 40 አርመን ተወላጆች በበጎ አድራጎት ለመርዳት ካመጧቸው የመንፈስ ማነቃቂያና የሞራል መጠበቂያ እንዲሁም ለሀገሪቱ የስልጣኔ እርምጃ
ይጠቅማል በማለት የሙዚቃ ትምህርት ቤት አቋቁመውም ነበር። ከዚህ በኋላ በዚሁ ዓመተ ምህረት ከወለጋ በአጠቃላይ ግዛት ከሸጎሌ 120 የሚሆኑ ወጣቶች መተው ሙዚቃ ትምህርት እንዲሰለጥኑ ተደርጎ የግርማዊ ጃንሆይ ንግስ በዓል በእነዚህ ሙዚቀኞች ተከብሮ ውሏል። እነዚህ የመጀመሪያው ኢትዮጵያን ሙዚቀኞች በጣሊያን ወረራ ጊዜ ግማሾቹ ሲገደሉ የቀሩትም ተበትነዋል። በኢትዮጵያ ነጻነት እንደተመለሰ ይህም የሙዚቃ ክፍል ድርጅት አስፈላጊ በመሆኑ እንደገና እንዲቋቋም በማድረግ ጃንሆይ ትእዛዝ ሰጥተው ከጣሊያን ወረራ በፊት በቦይ ስካውትና የትምህርት ቤቱ የሙዚቃ ትምህርት የጀመሩ እንደነበር ይታወቃል። በካፒቴን ኬቭሮክ ናልባሪያን አስተማሪነት ስራውን በክቡር ዘበኛ ድርጅት ውስጥ ተጀመረ። በኢትዮጵያ የሙዚቃ ስልጣኔ የተስፋፋውና የተጀመረው ከውጭ ሀገር የሙዚቃ መምህራን ባስመጡት በክቡር ዘበኛ ሙዚቃ ክፍል ሲሆኑ በዚህ ክፍል በሰለጠኑት ብዙዎች በልዩ ልዩ ድርጅት ውስጥ በማስማራት የሀገራቸውን ወጣቶች በሙዚቃ ጥበብ በማሰልጠን ላይ ነበር። ከዚህም በተረፈ ድርጅቱ ያሰለጠናቸውን የሙዚቃ አዋቂዎች በምድር ጦር የሙዚቃ ክፍል እየላከ እንዲያስተምሩ አድርጓል። የአዲስ አበባ ማዘጋጃ ቤት አሁን የቀዳማዊ ኃይለ ሥላሴ ቲያትር ክፍል የተባለው ተቋቁሞ ቲያትር በአይነት ጊዜ ልዩ በሆኑ ፕሮግራሞች ላይ የክቡር ዘበኛ ሙዚቃ ክፍልን ረድቷቸዋል። የክቡር ዘበኛ ሙዚቀኛ ክፍል በግርማዊ ቀዳማዊ ኃይለ ሥላሴ መልካም ሐሳቢነት ስራውን ከመጣበት ቀን ጀምሮ የተጣለበትን አደራ በሚገባ ያከናወነ በመሆኑ ከዚህ በላይ የተዘረዘሩትን ክፍሎች የረዳ ከመሆኑም በላይ በኢትዮጵያ ዘመናዊ የአማርኛ ሙዚቃን አራቆ በመቀመር ለሌሎች ሁላ መልካም አርያ ሆኖ የኢትዮጵያ ዜማ ከሀገሩ አልፎ በሌላው ዓለም እንዲታወቅ አድርጓል። በቀዳማዊ ኃይለ ሥላሴ ትምህርት ቤት በተደረገው የሙዚቃ ውድድር የክፍለ ዘመኑ ሙዚቃና ቲያትር ክፍል አንደኛው ሆኖ የተሸለመ ከመሆኑም በላይ እስከ ዛሬ ድረስ በሌላ ውድድር ስላልተደረገ የከፍተኛ ደረጃ እንደያዘ ቀጥሏል። محيا بيا هيا بيه جنة لبيه